ወንድም አለም ይሄ ቆዳህ እዚህ ጋር እንደዚህ የተጠባበሰው ምንድነው? መጀመሪያ ከየት ነው የመጣኸው? እስኪ ንገረኝ እባክህ። እኔ የመጣሁት ከአውስትራሊያ ነው። ኦኬ ቲክቶክ ላይ አይቼ እሺ ለዚህ መፍትሄ ያገኛለሁ ብዬ ነው የመጣሁት። እሺ እሱ ጀርባዬ ላይ ያለው ተቃጥሏል። ቆዳህ ምንድነው? አዎ ሙቅ ውሃ ይዝበት ነበር። በጣም ስቃይ ሲበዛብኝ ሲበረታብኝ ሙቅ ውሃ እያያዝኩበት ነበር እና ለዛ ነው የተቃጠለው። ሙቅ ውሃው ግን ጊዜያዊ እረፍት እንደው ይሰጣል እንጂ ዘላቂ ነገር አልሰጠህም አይደል? አልሰጠኝም። ለተወሰነች ሰዓታት ከዛ በኋላ ደግሞ ተመልሶ ይመጣል ማለት ነው። ለውጥ ያመጣል። ኦኬ ለእህት ወንድሞቼ ለሁላችሁ መልእክት አለኝ። መልእክቴ ምንድነው? አተርፍ ባይ አጉዳይ አትሆኑ። እንደዚህ ሙቅ ውሃ ጀርባችሁ ላይ በዚህ መልኩ እስክትቃጠሉ ድረስ መያዝ አንዳንድ ነገሮች ጊዜያዊ የሆነ እረፍት ይሰጣል እንጂ ሙቅ ውሃ ዘላቂ የሆነ መፍትሄ ሰጥቶ አያውቅም። እንዲያውም ህመማችሁን ያባብሰዋል። ስለዚህ በተቻለ መጠን እንደዚህ አይነት ህመም ሲሰማችሁ ሙቅ ውሃ ከምታረጉ ይልቅ ቀዝቀዝ ያለ ፎጣ እዛ የሚያማችሁ ቦታ ላይ ብታደርጉ ነው የሚሻለው ለማለት ይሄን መልእክት ለማስተላለፍ ነው። ሰላማችሁ ይብዛ፣ ተጠቀሙበት። አብይ ነኝ የሰው መካኒኩ።